ሰላም ጤና ይስጥልኝ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎኝ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግድ የለም ሀዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። እኔም እንደ አንድ ኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደግኩትኝና ግድ የለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን አት ዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮምፈርት ዞን ላይ ሆነን ነው አሁን እንደዚህ ኮንሰርት ይቅር እንትን የምንለው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሐሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞትና እንግዲህ በዛ ነው የሚይዘው። ዋላ ሳሚዳ ከተጎዱት ወገኖቼ ጎን ቆማለሁ ብልሃል። ፈጣሪ ሁልጊዜም ከጎን ይቆም፣ ሌላ ምንም አይባልም። እኔ የኳስ በጣም አድናቂ ነኝ። ማለት ዝግጅት እኮ መተላለፍ ይችላል ለተወሰነ ጊዜ። ሰው ባገኘው ደስታ ባገኘው ዋንጫ ይደሰት አላልኩም፣ አግባብ ነው። ግን አሁን ባለው ሁኔታ ላይ እኔ ሌላ ምንም አይደለም። አንተ የወሰንከው ውሳኔ ፈጣሪ ብድርን ይክፈል። ከወገን ጋር ስለቆምክ ኮርተንብሃል። ከተጎዳ ወገን ጋር መቆም ትልቅ ነገር ነው። አንዳንድ ዘፋኙ አሁን ለምሳሌ አንተ ይሄ ጊዜም አልፎ ያያዘን አልፎ የተለያየ ቦታ ላይ ኮንሰርት ማዘጋጀት ብቃት አለ። አንዳንዶች ደግሞ አሉ ረጅም ዓመት ዘፋኝ ሳይሆኑ ዘፋኝ ነን ብለው ዝም ብለው ጆሮአችን ሲያደነቁሩ ይኖሩ። አሁን ወደ ኮንሰርቱ ዞረው ይሄ ኮንሰርት ካለፈ ሌላ ቢዝነስ ላይ ያወራችሁ ይችላል። አንደኛ ድምፅ የላችሁ ማለት ዝም ብለው በኦርኬስትራ ሲያደነቁሩ የኖሩ ሰዎች ይሄ ብቻ እድል ስለሆነ ወገን ምን ላይ ያለ ምንም ላያገባቸው ይችላል። አንተ ግን በሰራሃው ስራ ፈጣሪ ብድሩን ይክፈልህ። በተጎዱት ወገኖቻችን ስም ፈጣሪ ይክፈልህ ነው ማለት። ከዚህም በኋላ ያለ የምትልኩልኝ ቪዲዮ ካለ እሰራለሁ ለማለት ነው። በባከነም ሰዓት አንዳንድ ውሳኔ የሚወስኑ ወንድሞቻችን ካለ ከመስራት ወደኋላ አንልም። ሳሚዳን ፈጣሪ አብስቶ ይባርክ።